ሰላም አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ያ ጀማ? ሰላም ናችሁ ወይ? ፈጣሪ በያላችሁበት ይጠብቃችሁ። ሰሞኑን በጣም መናፈስ የያዘው የሳዑዲ አዋጅ ኢቃማ የማሰራት ማለት ነው። መሻላ ለብዙ ሰው ጠቃሚ ነው። በጣም ማለት ሲፈለግም የነበረ ነው። በብዛት ለወንድ እና ለባለ ትዳር ግን በአካባቢ ያሉ ከማውቃቸው በጣም ብዙ ጓደኞቼ ወይንም ብዙ የማውቃቸው ልጆች እዛ ሀገር ላይ 10 ምናምን ዓመት 10 11 12 13 ዓመት ተሰርቶ ከአሁን በኋላ ኢቃማ ለማስተካከል ማለት ነው። ትዳር የለም ማለት እዚህ ሀገር ላይ ኢቃማ ይጠቅማል ብዬ የምለው ኢትዮጵያ ለመሄድ እና ትዳር ላለው ሰው ግን ትዳርም ሳይኖራችሁ እዚህ ሀገር ላይ ኢቃማ አስተካክሎ ከአሁን በኋላ ሀገሩ በጣም እየተበላሸ ነው። ይሄ ሀገር ስራ የለም አሁን ላይ ለወንድም ለሴትም። በረመዳን በጣም ብዙ ሴቶች የተቀመጡ አሉ። አመት 6 ወር 7 ወር የተቀመጡን የማውቃቸው ሰዎች አሉ። እና ኢቃማ ይዘን የሚሰራው ስራ ምንድን ነው? ሺ5 ማለት ድሮ ላይ በረመዳን ከ2005 በታይ ጽዳት የምትሰራ ሴት የለችም። ሲጀመር ረመዳን ደረሰ ሲባል ሰራተኛ በጣም ውድ ነበር የሚሆነው ሳውዲ አረቢያ ላይ ማለት ነው። አሁን ላይ ግን ከአመት አመት በጣም እያስጠላ ነው ሀገሩ። ኮንትራት እየበዛ ነው፣ በባህር የሚመጣው እየበዛ ነው፣ ከተለያዩ አገር የሚመጡ ሰራተኞች እየበዙ ነው። እና ኢቃማ ይሄን ያህል ኢቃማ ተከፍሎ 16-17 ሺህ ሪያል ኢቃማ ተከፍሎ ተሰርቶ ሰራተኛነት አሁንም ያው ሰራተኝነት ማለት ነው። በወር እረፍት ጥቅሙ ምንድን ነው? ከአሁን በኋላ ሰርተን ለመክበር 10 ምናምን ዓመት ያልተሰራውን በደጉ ጊዜ እንደዚህ ሀገሩ እንደዚህ ሳይበላሽ ስራ እንደዚህ ሳይጠፋ ሰርተን ያልከበርን ሰዎች ከአሁን በኋላ ሰርቶ እንለወጣለን የሚባለው ነገር በጣም ይከብዳል። ግን እንደ እኔ እህቶቼን እምመክረው 16,000 17,000 18,000 ኢቃማ የሚስተካከልበትን የሴት ልጅ እድሜ በጣም ውስን ነች። እኛ ሴቶች ሞር ደግሞ ከ25 በላይ ከ30 በላይ ስንሆን እድሜያችን የመውለድ አለ፣ ፈላጊ ማጣት አለና በያዛችሁት ነገር ተብቃቅታችሁ አገራችሁ ገብታችሁ ብትሰሩ ሁሉም ውሃ አጣጩን መቼም ፈጣሪ ለኛ ያስቀመጠልናልና ተገብቶ አገር ከገባችሁ በኋላ ሁሉም ውሃ አጣጩን ቢፈልግ ግራ ጎኑን ነው የሚባለው። ወደ ትዳር አለሙ ቢሄድ ይህ ሀገር እውነት ለመናገር እኔ በቃ እንደ ንፋስ ነው፣ እንደ ንፋስ በቃ ያገኘውን ወይንም ደግሞ ጎርፍ ያገኘውን ይወስዳል። እና ይሄ ሀገርም እያሳሳቀ ብሩ አመቱንም እየቆጠርን ብሩ ለእኛ ምንም ሳያደርግልን ቤተሰብም ሳይጠቅም እኛንም ሳይጠቅም እድሜያችንንም ውበታችንንም ልጅነታችንንም ሁሉንም ካጣን በኋላ ከመሸ ነው የምንባንነው። አረብ ሀገር ያለን ሴቶች ማለት ነው። እኔ አብራኝ የምትኖር በጣም የምቀርባት ሴት ነበረችኝ፣ ልጅ ወይንም ሴት ነበረች ልበል። እውነት ለመናገር ከ25 ዓመት በላይ ኖራለች ሳውዲ አረቢያ ላይ። ወላሂ ላዚም አላገባችም፣ አልወለደችም። የሰው ልጅ ሁሉም
እሱን የሚመስል ሰው አያጣም። ግን በጊዜው ወይንም ምርጫ ላይ ይሆናል ቤት ሳልሰራ ሊል ይችላል። የሆነ ነገር ቤተሰቦቼን ወንድሜን አስተምሬ አስመርቄ እህቴን አስመርቄ ልታገባ ትችላለች የድሬና እቺ የምላችሁ ልጅ ረጅም ዓመት ለቤተሰብ ነበር የኖረችው። የወንድሞቿን የእህቶቿን ልጆች ስታስተምር ድራ ወረቀት ነበራት። ወረቀት እያላት ራሱ በ7 ዓመት በ6 ዓመት ነበር የምትሄደው እና አንድ ጊዜ ስትሄድ እህቷ ልጅ ነው የደበደባት። የሰራችውን ቤት አስተምራ አሳድገው አስተምረው ለማረጊያ ያደረሰችው ልጅ ነው የደበደባት። የምር ነው የምላችሁ። በቃይ ብላ ሄዳ ነበረ። ወረቀቷን ደስ የሚል አላበላሸችም ነበርና ተመልሳ መጣች። ልጅ ባይኖረኝ ነው አለች። ቢያንስ ወደ 46 40 ምናምን ዓመት ይሆናታል። 45 46 መልሳ ደከማት። የሚያሰራት ጠፋና ወደ ሀገሯ ገባች። አሁን ላይ ያለችበትን ባላውቅም ማለት በጣም ይከብዳልና እባካችሁ አረብ ሀገር ላይ ያለን እህቶች ራሳችንን ቤተሰብ እናት አባት ወንድም ምናምን ገንዘብ ስትልኩለት ነው እንጂ እኔ ልመጣ ነው፣ እኔ አሞኛል፣ እኔ በቃ ትዳር መያዝ አለብኝ፣ እኔም የራሴን ህይወት መምራት አለብኝ ብለን ስንላቸው ብዙ ጣጣዎች ነው የሚያመጡት። የኑሮ መወደዱ ለእኛ ሲሆን እኛ እንመጣለን ስንላቸው ኑሮ ይወደዳል። እኛ እንመጣለን ስንላቸው አገር ሰላም አይደለም ይላሉ። ለራሳቸው ግን እየኖሩ ነው። ስለዚህ አረብ ሀገር ያለን ሴቶች በብዛት ትዳር የሌለው ሴት እውነት ለመናገር እኔ ኢቃማ አሰሩ ከሚሉት አይደለሁም። ወይንም ደግሞ ጀግና ሰራተኛ ከሆነች ኢቃማውን አሰርተው ትመላለስበታለች። በቃ ሀገር የሄደች ትዳሯንም እዛ ብትይዝ እዚህ ትመጣለች። በሳምንት እቃዎች ምናምን እየገዛይ እየተመላለሰ ለመስራት ግርድና እውነት ለመናገር መጨረሻችን የሚያምር አይደለም። በሽተኛ ሆነን እኮ እኛን የሚረዳንና የሚያነሳን የለም። እኛ ስንረዳ ነው የሚያምርብን።